ታናግረው ሰው በሙሉ አንተን እንደ ሌባ እንደ ጥፋተኛ እንደ ወንጀለኛ ነው የሚያናግርህና አይገባህም። ሚስጥሩ ምንድነው? ችግሩ እንደምታየው ውሃው እያጓራ ይሄዳል፣ አልተቋረጠም። ምንድነው? ኢትዮጵያ ኃይል ብታመርት ሌላው ካልተጎዳ ያን ያክል ለምንድነው ጫናው የበዛው ብለህ እንድትተክዝ እንድታስብ የሚያደርጉ ጉዳዮች አሉ። እንደምታውቀው ሴኩሪቲ ካውንስል በተደጋጋሚ በዚህ ጉዳይ መክሯል። በጣም ብዙ ወዳጆቻችን መክረዋል፣ አስጠንቅቀዋል፣ አስፈራርተዋል። ብዙዎች አብረን ብንሰራ በፈቀደን በወደድን ነበር፣ ነገር ግን ይሄን ጉዳይ ካልተዋችሁት ብለውናል። የየዕለት ስራችን ውስጥ የሚታይ ነገር ነው። አንድም በመደገፍና በርቱ በሚል አይደለም፣ በጫና በገንዘብ ብታይ ዓለም ለካዚኖ ለሆቴል ብድር የሚያበድር የዓለም ተቋማት በሙሉ እንደዚህ ላለው ስራ አንድም ሰው ብድር አይሰጥህም፣ እርዳታ አይሰጥህም። ያለ ሀብት ውስን መሆኑ ፍላጎትህ ጋር የማይጣጣም ነገር በመሆኑ ምክንያት ትታሰራለህ። አየህ፣ ይሄ ዓለም ሲፈጠር ፈጣሪ ለሰው ልጆች ፍላጎት ለሰው ልጆች ዲማንድ በበቂ ደረጃ ሰርቶታል። ግን የሰው ልጆች ፍላጎት ከዲማንድ አልፎ ወደ መስገብገብ በሚሄድበት ሰዓት ያለ ማሟላት የሚያስችል ነገር አስቸጋሪ ነው። ሽሚያና ግጭት ይፈጥራል። ታናግረው ሰው በሙሉ አንተን እንደ ሌባ እንደ ጥፋተኛ እንደ ወንጀለኛ ነው የሚያናግርህና አይገባህም። ሚስጥሩ ምንድነው? ችግሩ እንደምታየው ውሃው እያጓራ ይሄዳል፣ አልተቋረጠም። ምንድነው? ኢትዮጵያ ኃይል ብታመርት ሌላው ካልተጎዳ ያን ያክል ለምንድነው ጫናው የበዛው ብለህ እንድትተክዝ እንድታስብ የሚያደርጉ ጉዳዮች አሉ። እንደምታውቀው ሴኩሪቲ ካውንስል በተደጋጋሚ በዚህ ጉዳይ መክሯል። በጣም ብዙ ወዳጆቻችን መክረዋል፣ አስጠንቅቀዋል፣ አስፈራርተዋል። ብዙዎች አብረን ብንሰራ በፈቀደን በወደድን ነበር፣ ነገር ግን ይሄን ጉዳይ ካልተዋችሁት ብለውናል። የየዕለት ስራችን ውስጥ የሚታይ ነገር ነው። አንድም በመደገፍና በርቱ በሚል አይደለም፣ በጫና በገንዘብ ብታይ ዓለም ለካዚኖ ለሆቴል ብድር የሚያበድር የዓለም ተቋማት በሙሉ እንደዚህ ላለው ስራ አንድም ሰው ብድር አይሰጥህም፣ እርዳታ አይሰጥህም። ያለ ሀብት ውስን መሆኑ ፍላጎትህ ጋር የማይጣጣም ነገር በመሆኑ ምክንያት ትታሰራለህ። አየህ፣ ይሄ ዓለም ሲፈጠር ፈጣሪ ለሰው ልጆች ፍላጎት